amantii kana barbaadee ora shaadaalee guyyaa 5 duratti qabattee jirti garuu waan ta'e afaan kootii wal hin beekne fi ana afaan afaan biraasu galuun dandeenye kanaaf gadi fageenyaan waan qabatte. Maasan shaadaa sitti qabatte kan nyaatu tokko kan tafure ustaasan biratti karaa jiru tokko qabsiisanii naachi geessi tureeti iddoo biraatti nyaachifte nu birachi nutu baatti tiree dhamoo wanta namni keenya nama nyaachise keetti kan biraatti harkatu jedha ayyaa qaba tura koodin jiru guyyaa tokko guyyaa sana sumarratti illee akka seenii waan kana fudhattu barreessaan ture timbeekne mana kanallee timbeekne kanaaf ammallee wanni seenii qabatte hin jiru walumaa galatti waan ta'e ifa gootanii fi itti galuurra jirsiiseen wanni ishee fudhatte hin jiru qubuma ol qabde malee wanni ishee fudhatte hin jiru jechuu barbaadeeti. Ayyee Itoophiyaa gaafatti gaafate ishee tuufi gaafadhu jedhaani. Nan kuufe jennaan dhuguma seetanii muuziqaa irratti nyaata tuufi gaafa gaafatu tayyiki. Okay, Ay, gaafadhu jechuudha malee. Yaa ka tayi. sodaachaa jirti achi asii gaafadhu waan jira. Tayyiki koji wandooti. Kana tanaa kan ችግር የለውም. Tayyiki. አትፍሬ እኔ አዲስ ስራዎች ነው ትንሽ የተደበኩኝ እኔ። እሺ ቀጥይ። መጀመሪያ ቤቴ ነበርኩኝ ወደ ሙስሊማው በቅርብ አካባቢ ነው ገና ከተጋባሁኝና ስለ ሙስሊምና መጀመሪያ ወደ ያለሁበት ሃይማኖት ብቻ ብዙ ማቃወን ወደ ሙስሊም በደንብ ለማወቅ ፈልጌ ጠይቂ፣ ደስ አለሽን ጠይቂ። ነቢ መሐመድ ሁሉንም እንድትነግረኝ መሰረታዊ ነገሮችን እንድትነግረኝ ثم ذهب إلى أهله يتمطى. አንድ ሙስሊም እንዲያውቅ ይገባል ካስበው መሰረታዊ የሆኑት ነገሮችን እንድትነግረኝ Yo sigue yo. ኦኬ አስረዳኝ ነው ከስልና Sí, dale, a ver, wow. አንድ አምላክን ማወቅ እያ ማለት በእውነቱ መመለክ ሰዎች እንደሌለ ከሱ ውጭ ያሉት ፍጥረታቶች እንደሆኑ አንድ ብቻ እንደሆነ ማወቅ ነው። አንድ ፍጡሩን አውቆ እሱ ከተቀበለ በኋላ እሱ ላካቸው ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መቀበል ግድ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምንድን ናቸው ከተባለ ሰው ናቸው። ሰው ሆነው ግን አላህ ከሰዎች መካከል መርጧቸው ነብይ ያደረጋቸው። ነብዮችም ከነብዮች አላህ ሱብሓነሁ ወተዓላ አበላልጧል። እንኳን ሰው ከነብይ ተይላ ነብይ ከነብይም ይበላለጣሉ ደረጃቸው። ስለዚህ ለሙሐመድ ሰለላሁ ዐለይሂ ወሰለም መርጧቸው ለዚህ ዓለም እዝነት አድርጎ ልኳቸዋል። አላህ ለዚህ ነው ቁርአን ላይ ምዕራፍ 5 ቁጥር 1 ላይ እንደዚሁም ደግሞ ምዕራፍ 1 ቁጥር 107 ላይ ለዓለም እዝነት አድርገን እንጂ አላከለም ብለዋል። ሙሐመድ ሰለላሁ ዐለይሂ ወሰለም ለሰው ተናቆ እንዴት ተደርጎ በተባለ ሰው ያለ እውቀት የማይሆን ቦታ ላይ ወድቆ ለገሃነም እንዳይሆን እንዲሁም ሰው ካለበት አጣብቂኝ ወጥቶ ትክክለኛ እውነተኛ አምላክ እንዲያመጥ እንደዚሁም ደግሞ ህይወቱን እንዴት መኖር እንዳለበት እንዲያውቅ ነው። ያ ማለት የዚህ ዓለም ህይወትም ቀጣይም ህይወት አስተምሮናል። ሰለላሁ ዐለይሂ ወሰለም Game gana sibda galgala ala sibda ከዚያ ለምሳሌ ሴት ልጅ ምን ያስፈልጋታል? ለሰው ልጅስ ምን ያስፈልገዋል? እንዴት መኖር አለባቸው የሚለውን አንድ። ሁለተኛ ማንን አውቆ ያንን ልገዛ ይችላል? ካወቀና ከተገዛ በኋላ እንዴት አድርጎ መገዛት አለበት የሚለውን ሁሉም አስተምሯል። ስለዚህ ለሙሐመድ ሰለላሁ ዐለይሂ ወሰለም የእኛ ችግር እነሱን የሚያስቸግራቸው ነው። አላህ ምዕራፍ 9 ቁጥር መጨረሻ ላይ ይመልሳል። محمد صلى الله عليه وسلم كان أنت لونه كنفسه تاجي هنا
እናንተ የምታደርጉት ለሱ ከባድ የሆነ ለእናንተ ደግሞ ወደ ቀጥተኛ መጠና እንዲሁም ደግሞ ያማፈቱና ለእናንተ መጓጋ የሆነ ነብይና እንዲሁም አሳኝ የሆነ መልእክተኛ ወደ እናንተ ልኮናል ይላል። ስለዚህ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ የሰጣቸውን መልእክት አምጥቶ እኛ ጋር ያመጡ መሆናቸው ብቻ ማወቅ ነው። እነዚህ ሁለት ካወቅ ሙስሊም ከተባለ ይሄን ከመሰከረ እስላም ከሆነ በኋላ ደግሞ የሚያደርጉ ነገራቶች አሉ። ለምሳሌ ሰላት ከነዚህ ሁለት ቀጥሎ ስግደት አለ። ስግደት ደግሞ አላህ ነግሮናል። ከነገረን በኋላ ለሙሐመድ ሰለላሁ ዐለይሂ ወሰለም እንዴት እንደምንሰግድ ደግሞ አሳይቶናል። ስለዚህ ስግደት ግዳጅ መሆኑን ካወቀ በኋላ እንዴት እንደምንሰግዱ ደግሞ ለሙሐመድ ሰግዶ እንዲያሳዩን መስገድ ነው። ከዛ መጾም ነው። ጾም ደግሞ ግዳጅ የተደረገብን አላህን እንድንፈራ ነው። እሱን እንድንታዘዝ ነው። ትእዛዙን እንድንቀበል ነው። ስንጾም ጾም ውስጥ ደግሞ ለእኛ ጥቅሞች እንዳሉ አላህ ስለሚያውቅ ደግሞ እኛን ምን አድርገዋል? እንጾም አድርጎናል። ከዛ ውስጥ አንዱ አላህ ፍራቻ እናገኛለን። ስንጾም ማንኛውም ወጣት ተነስቶ ዛሬ ላይ ሴት እለቅፋለሁ እንደፈለግ ሆናለሁ አይደል? ስጾም አካሉ ይደክማል። ሲደክም ደግሞ አምላኩን ያስታውሳል። ሰው ሲጠበቅ አምላኩን አያውቅም። ሲጾም ግን ወደ አምላኩ ይመለሳል። አምላኩን ይፈራል። ስለዚህ ራሱ ጾም ያደርጋል። ሁለት ጾም ውስጥ የማይደረጉ የሚከለከሉ ብዙዎች አሉ። ያ ነገር ለእኛ እንደሚልስ እንደሆነልን ነው። ከዓመት አንድ ወር እንድንማርበት ነው። ሶስተኛ ስንጾም ጾም ግዳጅ ሆነና እንዲሁም ደግሞ መጾም ተወደዳል። ስንጾም ጾም ለእኛ ምንድን ነው መሆንልን? ለጤናችን ጥሩ ይሆናል። አሁን እንትኖች የሚያዙት ሐኪሞች የሚያዙት ጾም ነው ብዙ ጊዜ። ስለዚህ እንድንጾም ነው። ሌላኛው ዘካ መስጠት መስዋዕት ማለት ነው። ያ ደግሞ ለተቸገሩ ሰዎች እኛ ብቻ በልተን ጠጥተን እንድንተኛ ጠግበን እንድንተኛ ሳይሆን ጎረቤታችን የራበው ካለ እንዲበላ፣ ዘመዶቻችን ካሉ እንዲበሉ፣ የተቸገሩ ካሉ ከችግራቸው እንዲወጡ ዘካ የሚባለው በዓመት የምናወጣው ነገር አዘናል። ሌላኛው ሐጅ ማድረግ ነው። የሚችል ሰው ሐጅ ማድረግ ነው። ብር ያለው ጤና ያለ ሰው ሐጅ ማድረግ ነው። እነዚህ ናቸው እንግዲህ ሰው ላይ ግዳጅ የሆኑት። ከዛ ውጭ ደግሞ ያሉትን ቀስ በቀስ መማር ነው ማለት ነው። በጣም አመሰግናለሁ። ቀጥይ ሌላም ካለሽ ቁርአን በአማርኛ ላገኝ ይችላል። በአማርኛ ትርጉሞችን በብዛት በአረብኛ ላገኝ ይችላል። ችግር የለም። ነቢያት አናግረኝና ሊንኩን እልክልሻለሁ። የአማርኛውን ቁርአን የት ነው አላቸው? አማርኛ አለኝ መሰለኝ። ሪያድ ከሆናችሁ ግን አመጣልሻለሁ። እንትኑ ራሱ የት ናቸው? ባህሬን እየሰማሁ አይደለም። ባህሬን ነው። ኦኬ በቃ እንትኑን ነው የምልክልሽ። ምንድን ነው የሚባለው? ፒዲኤፉን ልክልሻለሁ። ሰላም ትበለኝ። እሺ ቁጥሯን ታስቀምጥልኝ። እሺ ሌላ ጥያቄ አለሽ? ኦሮሚያ ከይዛ አማርኛ ስለም ዛሬ እንግሊዝኛ ሆነብኝ። እንደሆነ የምሰማሁት ኤርፎኑ ይሄ አማርኛ። እሺ ነቢያት keessaan na dubbisite bilbila keessan kaa'ee siifin ergaa yookaan mushuu iskiriinii godhan siifaa in ergita daawunloodii godhatti jechuudha. Tole quraana maarifaati. Kaashiin dagatiin tole. Gaaffii yaadda soo aለ ጥያቄ አለ ሰው Tufaas nama sitti hajamaa barumsa keessanitti namni gaaffii qabu barreeffatu anis dhugachaa sin dhaggeeffadha.